ስለዚህ አሁን ሎዶችን እንዴት መጫን እንደምንችል እኔ ኤክስ ዋይ ላይ አድርገው ይሄን አሁን ላይ ፍሎር ላይ ነኝ። ስለዚህ ሴሌክት አደርጋቸዋለሁ ስላቦቹን ቢኮዝ ስላቦቹ ላይ ሎድ የሚኖረው። ስለዚህ ሁሉንም ስላብ ሌት ሚ አሲዩም ዛት ዩኒፎርም ሎድ ከሆነ እያንዳንዱ ፍሎር ላይ ዩኒፎርም ሎድ የተለያየ አይነትም ከሆነ የተለያየ አይነት አድርገን እንጭናለን ማለት ነው። አሁን ላይ ጊዜው ዝም ብዬ እያንዳንዱ ፍሎር ላይ ኤክስፔክትድ የሚደረግ ላይቭ ሎድ 5 ኪሎ ሜትር አለ ብዬ አሲዩም አደርጋለሁ ማለት ነው። ሶ ሴሌክት ሲያደርግ እዚህ ጋር ባዶ ነው፣ ምንም ሴሌክት ማድረግ አይጠበቅብኝም። ሶ ግራውንድ ፍሎር ላይ አሁን እዚህ ጋር ግራውንድ ከፈለጋችሁ መጫን ትችላላችሁ። እዚያ ዙሮ ያለ መጫንም ይቻላል፣ ግን እንደ ሪል ኬዝ ሎዶ ስላለ ቢጫን ጥሩ ነው። ሶ ሴሌክት አደረኩ። ከዛ አሳይን እዚህ ጋር ኤሪያ ሎድ ሴስ ዩኒፎርም ሼል 5 ኪሎ ኒውተን ሜትር ለምሳሌ 6 ልበለው እኔ 6 ኪሎ ኒውተን ሜትር። ሶ ሪፕሌስ ኤግዚስቲንግ ሎድ ሌሎች ካለ ሎድ ካለ ይቀይራል። ኦኬ ዲስ ኢዝ ዘ ሎድ ማለት ነው። ሶ ዘ ኔክስት ስቴፕ ኢዝ ጎይንግ ቱ ቢ ሴቭ አደርጋለሁ። ቢኮዝ ሴቭ ሳላደርገው አናላይዝ ማድረግ አልችልም ማለት ነው። ስለዚህ ሴቭ አስለዋለሁ። ኦልዌይስ ፎልደር ውስጥ ነው ኦልሬዲ ኤምኬ የሚባል ፎልደር አለ፣ እዛ ፎልደር ውስጥ ነው ሴቭ ማድረገው። ስለዚህ ቺን ዝም ብዬ 1 2 ብዬ ልጨምርና ሴቭ ላርጋት። ሶ ሴቭ ተደረገች ማለት ነው። ከዚህ በኋላ አናላይዝ ለማድረግ ሞመንቶቹን ሺር ፎርስ ለመሳል አናላይዝ አለ። ከዚህ በፊት ግን አንድ የተውናት ነገር አለች። ምንድነው? ስላብና ቢሙ መገናኘት አለባቸው። ስለዚህ አንድ ደግሞ የምናገናኝ ምንድነው? ኮንትሮል እናደርጋለን። እዛ ኮንትሮል አሳይን ኢት ኢዝ ኤሪያ አውቶማቲክ ኤሪያ ነች። እቺን መርሳት የለብንም። ሶ ሜሽ ኤሪያ ቱ ዚስ ነምበር ይላል። እኛ 4 በ4 እናደርገው። ሶ 4 በ4 አድርጎ ያገናኛል ማለት ነው። ሶ at these times the beams and the slabs are already connected, so we can analyze our systems ማለት ነው። አናሊሲስ እንለዋለን። ሶ ምንድነው የሚያደርገው ማለት ነው? ሶፍትዌሩን ሺር ፎርስ፣ ቤንዲንግ ሞመንት ዲያግራም፣ ዲፍሌክሽንስ እና አክሲያል ፎርስ ዲያግራም ነው የሚተዋሉት ሁሉንም ይስልልናል ማለት ነው። ሶ እዚህ ጋር የምታዩት it is a deflected shape ነው። this is a deflected shape for a particular type of building exposed to the given scenario ማለት ነው። ሎዱን ስንጭንበት happen this is deformed shape for dead load። ስለዚህ እዚህ ጋር x z ላድርገው x z። ሶ እዚህ ጋር መጥቼ ሺር ፎርሶችን ምናምን ሞመንት ዲያግራም ሾ ቫሉሽን ዲያግራም እላለሁ። ሶ ዲስ አር ሞመንት ዲያግራምስ ማለት ነው። ሺር ፎርሶችን ምናምን ከዚህ ማየት እችላለሁ ማለት ነው። ሶ ዲፍሌክሽን ደግሞ ማየት ፈልግ ለምሳሌ እንደዚህ አድርጌ ዲፍሌክሽንስ ሶ ፎር ለማን ለዴድ ሎድ ለላይቭ ሎድ ለኮምቢኔሽኑ ማየት ፈልግ ሶ ዶ ዲስፕሌስመንት አስባለሁ። ከዛችን ዩዝ ቢኮዝ ዲፍሌክሽን በዚህ ዳይሬክሽን ነው በደንብ የምንፈልገው። ኦኬ ላለሁ። ሶ እዚህ ጋር እንደምትሉት ማክሲመም ዲፍሌክሽን ሴት ቱ ቢ 14 ሚሊ ሜትር ዲፍሌክት አድርጓል ማለት ነው። ሶ ኢፍ ዚስ ዲፍሌክሽን ኢዝ ግሬተር ዛን ዘ አሎብል ስላብ ቲክነሱን ወደ ኋላ ሄደን እንጨምራለን። ይሄ ስላብ ቲክነስ ይሄ ዲፍሌክሽን ግን ከአሎብሉ የሚያንስ ከሆነ ኢት ኢዝ ኦኬ፣ ወደ ኔክስት ስቴፕ እንሄዳለን ማለት ነው። እዚህ ጋር አንድ ነገር ምን ማድረግ ትችላላችሁ? ስላቡን ዲዛይን ማድረግ ትችላላችሁ። እዚህ ምሳል እዚህ ጋር መጣችሁ ኮንክሪት ዲዛይን ትሉትና ይሄ ማለት ኤሪያ ኦፍ ስቲል ኢን ዘ ኤክስ ዳይሬክሽንስ፣ ይሄ ማለት ደግሞ ኤሪያ ኦፍ ስቲል ኢን ዘ ዋይ ዳይሬክሽንስ ማለት ለምሳሌ ኤሪያ ኦፍ ስቲል ኢን ዘ ኤክስ ዳይሬክሽንስ ስትነኩ ላይክ ዲስ። ሶ ይሄ ናውን ፍሎር ፕላን ላይ ላድርገው ለምሳሌ ኤክስ ዋይ ላድርገው እና ኦኬ ዲዛይን ላድርገው ስላቡን ማለት ነው። ኮንክሪት ዲዛይን ነው። ዜሮ ኦፍ ስቲል ኢን ዘ ዋን ዳይሬክሽንስ ኢትስ ኦኬ። እንደምታዩት እንደዚህ አለ። አሁን ይሄ ለምሳሌ እዚች ጋር አድርጌ ራይት ክሊክ ማድረግ ይሄ ነገር ይመጣል። ምን ማለት ነው? ለምሳሌ ቦተም ፌሲንጉ ይሄን የሚያክል ሪኢንፎርስመንት ፐር ሜትር ያስፈልጓል እያለኝ ነው። ቶፕ የሚለውን ነው ቶፕ ሲል እንደምታዩት ዜሮ ነው ዜሮ ማለት ነው። ስለዚህ ቶፕ ሪኢንፎርስመንት አያስፈልግም። ክሊርሊ አት ዘ ስፓን ላይ ሪኢንፎርስመንት የሚያስፈልገው ከሰር ነው ቢኮዝ ፖዚቲቭ ሞመንት ዴቨሎፕ ስለሚያደርግ ማለት ነው። ኖርማሊ ስላቦች ዲዛይን የሚደረጉት አንድ ካልኩሌሽንስ ነው፣ ያን ያለ እንትን አይፈልጉም። ሶ አሁን ይሄ ዲስ ኢዝ ኮልድ ዘ አናሊሲስ ፓርት። ከዛ ወደ ዲዛይን ፓርት ስንሄድ እዚህ ጋር ስቲል ስትራክቸር ዲዛይን የምናደርግ ቢሆን ይሄ ደግሞ ኮንክሪት ስትራክቸር ዲዛይን የምናደርግ ቢሆን እዚህ ጋር ቢዮ ሪቫይዝ ማለት ዲዛይን የምናደርግበት ኮድ እቺ ኤስአይ ኮድ ነች። ሶ ዲዛይን የምናደርግበትን ኮድ መቀየር እንችላለን። እኔ ለጊዜው በዚህ ኮድ ዲዛይን ላድርግ። ፕላስ እንደገና ተመልሼ ይመጣና እዚህ ጋር ሴሌክት ዲዛይን ኮምቢኔሽን ይላል። ሶ ዲዛይን ኮምቢኔሽን ማነች ኮምቦ ዋን ነው። ሶ እሷን እቺ አደርጋለሁ። ሶ ኦልዌይስ ዲዛይን ሲያደርግ ከነዚህ ማክሲመም ኢፌክት ያለውን ወስዶ ዲዛይን አድርግልኛል ማለት ነው። ሶ ዘ ላስት ስቴፕ ኢዝ ጎይንግ ቱ ቢ ስታርት ዲዛይን ኤንድ ቼክ ኦፍ ስትራክቸርስ ማለት ነው። ሶ ዲዛይን አድርጎ ጨረሰ። እነዚህ ኤሪያ ኦፍ ስቲል ናቸው።
ሶ እነዚህን በደንብ ለማየት ምን አደርጋለሁ ማለት ነው በሚሊሜትር ላይ ቁጥሩን በደንብ ለማየት እና ፕላስ ደግሞ ምን ላድርገው በኤክስ ዜድ ላድርገው ለምሳሌ እሺ ደስ አሁን እንደምታዩት 1770 ከዛ 6616 እነዚህ ምንድን ናቸው they are areas of steel ናቸው ለምሳሌ እዚህ 1302 ሚሊሜትር ስኩዌር ባር ሬንፎርስመንት ያስፈልገኛል ማለት ነው ሶ these are areas of steel in millimeter square ሶ እንደዚህ እያረጋችሁ ኤቭሪ ላይ ያለውን እቺ እንደዚህ ላርጋት በደንብ ለማየት እንዲመችን ሶ እቺ ትንሽ ሮቴት ላርጋት ሶ ኤቭሪ ፍሬም ያለውን ሬንፎርስመንት ማወቅ ትችላላችሁ ማለት ነው ሶ this is about frame design actually ይሄ frame design ምንድነው without the applications of earthquake ማለት ነው earthquake ሲገባ ደግሞ additional reinforcement ነው የምናው እሱ ሌላ ጊዜ እናዋለን but this is how to design beam or a floor or it can be whatever types of RC structures under the given vertical load እነዚያው ለvertical load የተሰሩ reinforcementዎች ናቸው ሶ አንዳንዴ ምን ያደርጋል ሞመንቶቹን ኮንሲደር ያደርጋል ሶ this is the right types of design ማለት ነው እዚያ ኦኤስ አላበራብንም ኦኤስ ካበራ አንዳንዴ ኦቨር ስትረስድ ማለት ነው ለምሳሌ እቺ ሴክሽን ባያት ሶ ኤቭሪቲንግ ኢዝ ኦኬ ማለት ነው እዚህ ጋር እንደምታዩት ምንም ፌል ያደረገ ነገር የለም እዚህ ጋር ታቡላር ዳታ ብዬ ባየው ሶ ሜሴጅ ላይ ምንም አይነት ሜሴጅ የለም ሶ ስትራክቸር ኢዝ ሴፍ ማለት ነው ስለዚህ frame ID is 1 2 so this is a design code analyze and design code ያደርጋል እንደዚህ አንዳንዴ ምን OS ሲያደርግ እዚህ ጋር ኦቨርራይት ብላችሁ እዚህ ጋር መታችሁ ሴክሽናችሁን መቀየር ትችላላችሁ ማለት ነው ሶ ትንሽ ሴክሽን ቢካለ ትልቁ እንደዛ ያደረገ ሴክሽናችሁን መጨመር ትችላላችሁ ማለት ነው ሶ ይሄ አጠቃላይ እስካሁን ያያችሁ ቱቶሪያል እንዴት